አይቴል ኤ16 ስልክን አፕግሬድ ዳውንሎድ ሶፍትዌርን በመጠቀም እንዴት ፍላሽ ማድረግ እንደሚቻል ደግሞ በቀጣይ እንመለከታለን። አይቴል ኤ16 ስልክ ስፒሪት ፕሮሰሰርን የሚጠቀም ስልክ ነው። ስለዚህ እዚህ ቪዲዮ ላይ የምናየውን ፕሮሲጀር ወይም ቅደም ተከተል በመጠቀም የትኛውንም ስፒሪት ስልክ ፍላሽ ማድረግ ይቻላል ማለት ነው። ስለዚህ አስቀድመን አፕግሬድ ዳውንሎድ የሚለውን ሶፍትዌር ከኮምፒውተራችን ላይ እናስጀምራለን ወይም ራን እናደርጋለን። ያው ሶፍትዌሩ ራን አድርጓል ወይም ጀምሯል። ለቀጣይ የምናደርገው ደግሞ ትክክለኛውን ፈርምዌር ፋይል ወደ ሶፍትዌሩ ላይ ሎድ እናደርጋለን ወይም ደግሞ ሴሌክት እናደርግለታለን ማለት ነው። ለሶፍትዌሩ ፈርምዌር ፋይሉን እንከፍታለን። የፈርምዌሩን ሶፍትዌሩ ሎድ አድርጎ እስኪጨርስ ድረስ የተወሰነ እንጠብቃለን። ያው ከስር ላይ እንደምታዩት ሎድ እያደረገ ነው። አሁን ሎድ አድርጎ ጨርሷል። ስለዚህ በቀጣይ የምናደርገው የስታርት በተኗን እንጫንና ስልኩ ልክ እንደጠፋ የድምጽ መቀነሻውን ተጭነን ከኮምፒውተር ጋር እናገናኛለን ማለት ነው በኬብል። ሶፍትዌሩ ልክ ዲቴክት ሲያደርገው ፍላሽ የማድረግ ሂደቱን ይጀምራል ማለት ነው። አሁን እንደምትመለከቱት ስልኩን ፍላሽ የማድረግ ፕሮሰሱን ጀምሯል። ሂደቱ ከ7 እስከ 10 ደቂቃ ሊወስድ ይችላል። ልክ በሚጨርስበት ጊዜ ፓስድ የሚል ጽሑፍ ያመጣልናል ማለት ነው። ልክ እሱ ጽሑፍ ከመጣ በኋላ ስልኩን ከኮምፒውተር ላይ ዲስኮኔክት እናደርጋልና እንነቅልና ባትሪውን አስገብተን እናስጀምረዋለን ማለት ነው።